ምንም አይደለም። በቃ አንቺ ተረጋጊ። ከሰው ጋር ተመሳስዬባቸው ነው የሚሆነው። ከማን ጋር የተመሳሰልክባቸው? ከተጠርጣሪው ጋር ይሆናል እኮ። እባክህ አታስጨንቀኝ። ለምንድን ነው እዚህ የመጣው? ለምንድን ነው ያሰሩክ? ይሄን አሁን ለአንቺ መንገር የለብኝም፣ ግን ሰው ገላሃል ነው ያሉኝ። ምን? አይ ወንድሜ፣ አንተ እንደሱ አላደረግክም። እውነቴን ነው፣ አጥምደውክ ነው። ወይኔ ጉዴ ፈላ። ኤፍራት የፈራችው ነገር ሆነ። ወይኔ አምላኬ ሆይ፣ ሻው ምንድን ነው የምናደርገው? ምን እያልሽ ነው? የምታውቂው ነገር አለ? ኤፍራታ ስትይ ይህንን ያደረገውን ሰው አውቀዋለሁ። እውነቴን ነው፣ አልለቀውም፣ እገለዋለሁ። አንቺ ቢያንስ የጀመርሽውን ጨርሽልኝ እንጂ። በድጋሚ እስር ቤት ገብቷል ማለት ነው። እስር ቤት የገባበት ምክንያትም እንግዲህ የእናቱ ያፌት ዶክተር ስለሞተ ነው ማለት ነው። እንግዲህ ናታን ሊጠረጠርበት የቻለበት ምክንያት ዶክተሩ ለመጨረሻ ጊዜ የተደዋወለው ከናታን ጋር ነበረ። እንግዲህ ይህንን የሰማችው መጀመሪያ ቤዛ ናት ማለት ነው። ቤዛ ስትሰማ እንግዲህ ለማንም ሳትናገር መጀመሪያ የሄደችው ናታን ወደሚገኝበት እስር ቤት ነበረ። ስለ ሁኔታው ጠይቀው ምን ሆነ ነው፣ በምን ምክንያት ልትታሰር ቻልክ በማለት ጠይቀዋለች። እኔ አላቅም፣ በሰው መግደል ወንጀል ነው ተጠርጥሬ የተያዝኩት፣ ግን እኔ ምንም የማውቀው ነገር የለም። ግን ሰውየው የነ ያፌት ዶክተር ነበረ። እንግዲህ ደውሎልኝ የሆነ ቦታ እንደምንገናኝ ተቀጣጥረን ነበር። እሱም ወደ ጠራይ ቦታ ሲሄድ ሰውም አልነበረም። አይ ሰው እየተከታተለኝ ነው በማለት ወደ ኋላ ተመልሻለሁ። እኔ ግን በዚህ ወንጀል ነው ተጠርጥሬ የተያዝኩት። እነሱም ያስጠረጥራቸዋል። ስልኩ ሲፈተሽ ለመጨረሻ ጊዜ ሰውየው ከኔ ጋር ነበረ ያወራው በማለት ለቤዛ ነግሯታል። እንግዲህ ጺም ወንድሟን ለመጠየቅ ወደ እስር ቤት ሄዳ ነበረ። ስትጠይቀው ይሄን ነገር ለአንቺ ባልነግርሽ ደስ ይለኝ ነበረ፣ ግን ግዴታ ነው ልንገርሽ፣ ግን ተረጋጊ ብሎ በሰው መግደል ወንጀል ተጠርጥሬ ነው የገባሁት ይላታል። አንተ እንደዚህ አታደርግም ወንድሜ፣ አንተ እንደዚህ አታደርግም፣ ሴራ ተሴሮብህ ነው፣ የፈራሁት ነገር ደረሰ ማለት ነው። ወይኔ ወንድሜን በድጋሚ ታሰርክ፣ አልለቀውም፣ እገለዋለሁ በማለት እየዛተች ነበረ። ምንድን ነው የምታውቂው ነገር አለ እንዴ ሲላት ናታን እንግዲህ ምንም ነገር ሳትመልስለት ወደ እነ ያፌት ቤት ነበረ ማለት ነው ያመራችው። እንግዲህ እነ ያፌት ቤት ሄዳ ያገኘችው ያፌትን አይደለም ሌላ ሰው ነው ያገኘችው። እንግዲህ ያፌትን አገኘው ብላ እንግዲህ ከወጋችው በኋላ በጣም ነው እየደነገጠችው ማለት ነው። ምክንያቱም የወጋችው ያፌትን ሳይሆን አቤልን ነው ማለት ነው። እንግዲህ አቤል መወጋቱንና መሬት ላይ መውደቁን ስታይ
ኤፍራታም በጣም እየተንቀጠቀጠች እና እንዲሁም ደግሞ ፂን በጣም እየፈራቻት ወደ ኋላዋ እየሄደች ነበረ ማለት ነው። ፂ እንግዲህ መቸኮል አልነበረብሽም፣ ምክንያቱም አንድን ነገር ከግብ ለማድረስ ቀስ ብሎ ተረጋግቶ ነው እንጂ እንደዚህ ቸኩለን የምናደርገው ነገር ዋጋ ያስከፍለናል ማለት ነው። በጣም የሚያስፈራና የሚያሳዝን ነገር ነው ያደረግሽው። ምክንያቱም አቤል ምንም የሚያውቀው ነገር የለም። ያፌት ያለው ሌላ ቦታ ነው። እናም ደግሞ ናታንን ያሳሰረው ያፌት ሳይሆን ሌላ ሰው ነው ማለት ነው። የዶክተሩ ሚስት እንግዲህ በመጨረሻ ስልኩ ሲመረመር የናታን ስልክ ስለተገኘና በጥርጣሬ ስለተያዘ ነው እንጂ ያስያዘው ያፌት አይደለም፣ ያሳሰረው ያፌት አይደለም። ግን እጽ የተጠራጠረችው ነገር ከአሁን በፊት እንግዲህ ናታን ላይ ያፌት የያዘበትን ፋይል ስለምታውቅ እንዲሁም ደግሞ ኤፍራታን ሊያገባት የቻለው ናታንን በሰው መግደል ተጠርጥረሃል ወይንም ደግሞ ሰው ሲገል ቪዲዮ ቀርጾት ነበረ ማለት ነው። ግን ናታን ሰው አልገደለም። ያንን ፋይል ስለያዘባት ነበረ ኤፉንም እንዲያገባት እና ናታን ወደ እስር ቤት እንዳይገባ የተደረገው። እንግዲህ ፂ ያንን ፋይል ስለምታውቅ ያ ሳያልቅ አሁንም ደግሞ በድጋሚ ወንድሜን አሳሰረው ማለት ነው። ከዚህ ወዲያ ምንም ነገር አይመጣብኝም በማለት በጣም በመቸኮልና በመናደድ ሌላ ሰው ላይ ጉዳት አድርሳለች ማለት ነው። እሷም ጉዳት በማድረሷ በጣም ነው የደነገጠችው። እንግዲህ የናታንን መታሰር ወይዘሮ ትዝታም ሰምታለች ማለት ነው። እንግዲህ አሰሪዋ ደውሎላት ናታን ታስሯል ብላለች። ያው የታሰረበትንም ኬስ ስትጠይቅ በሰው መግደል ወንጀል ወይንም ደግሞ ዶክተሩን ገሎ ነው የሚል ነበር የሰማችው። ናታን ይህን የሚያደርግ ይመስልሃል ወይ? ምናልባት ያፌትን ያገኘ መስሎት ይሆናል ሌላ ሰው የገደለው እንጂ ናታን ይህን ነገር አያደርግም በማለት መልሳለች ማለት ነው። ግን እንግዲህ ወይዘሮ ትዝታ ናታን ይህን እንደማያደርግ በደንብ ታውቃለች ማለት ነው። ይህንን ነገር ሊያደርግ የሚችለው ያፌት ነው ብላ በማሰብ እንግዲህ ልጇን ልትጠይቅ ስለ ናታን አንዳንድ ነገር ልትጠይቃት ወደ ልጇ ክላስ ስትሄድ ልጅቷ እንግዲህ በጣም እየጮኸች ወንድሜ አትኮርኩረኝ፣ በጣም እያሳመምከኝ ነው እኮ ምን ሆነ ነው? አትኮርኩረኝ፣ ትንፋሽ ተቆረጠ እያለች በጣም እየሳቀች እና እያስካካች ነበረ ማለት ነው። እንግዲህ ወይዘሮ ትዝታ በዚህ ነገር በጣም በመናደድ እንግዲህ እንደዚህ ስትጮህ እየተመለከተ ወንድሟ ምን እየሆንሽ ነው? እናትሽን ለማናደድ ነው ይሄ ሁሉ የምትጮሂው? በማለት በጣም አዝኖና ተበሳይቶ በጣም እየጮህባት ነበረ። እናትየዋም በጣም ተበሳይታ ነበረ። እንግዲህ ትዝታ ወንድሟ እየኮረኮራት አልነበረም፣ ግን ወንድሟ ክላስ በመግባት ዝም ብላ እየጮኸች ነበረ ማለት ነው። ወንድሟም በጣም ነው የተበሳጨው። እናትሽ ለማበሳጨት ነው እንደዚህ የምትጮሂው እያለ በጣም እየጮህባት ነበረ ማለት ነው። እንግዲህ ወንድምየው ምን አይነት አስመሳይ እህት ነው ያለኝ? ምን አይነት ነሽ? ስለደበረሽ እኮ እኔ ዘና እንድትይ ነበር ወደ ክላስ ያስገባውሽ እንጂ እንደዚህ አይነት አስመሳይ መሆንሽን አላውቅም እያላት ነበረ። እና ማን ነው ያፌት ደግሞ እንግዲህ በናታን መታሰር በጣም ነው ደስ ያለው። እንግዲህ እኔ ሳልፈልግ ባልፈለግኩትና ባላቀድኩት ሰዓት ወጥመዴ ውስጥ ገብተሃል። አይ ናታን ምን አይነቱ እንከፍ ነህ እያለ ያልሆነ ቃል እየተናገረ ነበረ ማለት ነው። እንግዲህ ያፌት ራሱ ገሎ ከጥርጣሬ ውስጥ በመውጣቱ በጣም ደስተኛ ሆኖ ነበረ ስልክ ለደወለለት ሰውዬ እያወራ የነበረው። ግን ስለዚህ ነገር የምታውቀው ነገር ይኖራል? እንዴት ሊገል ቻለ? በማለት አይ ይሄን እንኳን አላውቅም፣ ግን እንደዚህ አይነት ኢንፎርሜሽን ስለሰጠኸኝ በጣም ደስ ብሎኛል በማለት በጣም በደስታ ነበረ እያወራ የነበረው። ያፌት በጣም ደስተኛ ሆኗል ናታን በመያዙ፣ እንዲሁም ደግሞ እሱ ከጥርጣሬ ውስጥ በማምለጡ በጣም ደስተኛ ሆኗል ማለት ነው። እንግዲህ ናታንን ከእስር ቤት ማን ሊያወጣው ይችላል? በፊት ቢሆን ኤፉ ነበረች ልታስወጣው የምትችለው። መቼም በሱ የሚጨክን አንጀትና እሱን ማስወጣት አያቅታትም ነበረ። አሁን ደግሞ ኤፉዬ እንደሚታወቀው ታማለች ማለት ነው። ያው በአደጋው ምክንያት መንቀሳቀስ እንኳን አትችልም። እንግዲህ ናታንን ማን ሊያስወጣው ይችላል ከእስር ቤት? እህቱ ወይስ ደግሞ የዲያራ እናት ወይስ ኢንስፔክተሩ የሚለው ነገር እንግዲህ ሁላችንም በቀጣይ የምናየው ይሆናል ማለት ነው። በጣም ነው የሚያሳዝነው። ናታን እውነት
የኤፉና የናታን መከራ መቼ እንደሚያበቃ እኔ በጣም ነው የናፈቀኝ። እንግዲህ ፂስ በሰራችው ወንጀል ምን አይነት እርምጃ ይወሰድባታል ብላችሁ ታስባላችሁ? ምክንያቱም በጣም ስህተት ነው የሰራችው። በአንድ በኩል ደግሞ ልጁ የያፌት ያክስት ልጅ ነው ማለት ነው። ያፌት ደግሞ ጽዮንን በጣም ነው የሚወዳት፣ እንደ እህቴ ናት፣ አንድ እህቴ ናት ብሎ ነው የሚያስበው ማለት ነው። እስካሁን እንግዲህ ያፌት ብዙ ሴቶችን ለማጥመድ ደግሞ በብዙ ሴቶች ህይወት እየተጫወተ ይገኛል። ግን ጽን ማንም ሰው እንዲነካትና ማንም ሰው እንዲያስቀይማት አይፈልግም ማለት ነው። በፂ የመጣ ብሎ ነው ሁሌም የሚፎክረው ማለት ነው። እንግዲህ ምን ሊፈጠር ይችላል? ይህስ ወንጀል ፂን ምን ሊያስደረጋት ይችላል? ናታንስ ደግሞ በምን መልኩ እንዴት ሆኖ ሊወጣ ይችላል ብላችሁ ታስባላችሁ? እንግዲህ ፂ ይህን ወንጀል እንደሰራች ሲያቅ እናም ደግሞ እሱን ለመውጋት እንደሄደችም ሲያቅ ያፌት ምን ሊሰማው ይችላል? ማለት በጣም ነው የሚወዳት፣ በጣምም ነው የሚሳሳላት። አንድ እህቴ ነው የሚላት። እሷ ግን ህይወቱን ለማጥፋት እንዲሁም ደግሞ የወንድሟን በቀል ልትበቀለው ነበር የሄደችው ማለት ነው። እንግዲህ ምን እንደሚፈጠር አናውቅም። ምክንያቱም ያፌት እፂ ላይ ምንም ነገር እንዲደረግባት አይፈልግም። ግን ያክስቱ ልጅ ነው የወጋችው ማለት ነው አቤልን። እንግዲህ ሁላችንም አብረን የምንመለከተው ይሆናል ማለት ነው። እፂ ግን በጣም ተሳስተሻል ማለት ነው። ግን ሆኖም መቸኮል አልነበረብሽም። ግን በጣም ነው እሷም ያዘነችው። ምክንያቱም ያፌት ነው የመሰላት። ሲከፍተው ግን በሩን ሌላ ሰው ነው። እሷም ያወቀችው ከወጋችው በኋላ ነው ማለት ነው። ወድቆ ስታየው እንደዛ ደግሞ እየፈሰሰ ስታየውም በጣም ነው የደነገጠችው። እያለቀሰችም ነበረ። ኤፉዬም በጣም በመደንገጥና በመንቀጥቀጥ ወደ ኋላዋ እየሄደች ነበረ ማለት ነው። እንግዲህ ቀጣይ ክፍል ናታንን ማን እንደሚያስወጣው እፂ ላይም ደግሞ ምን አይነት እርምጃ እንደሚወሰድባት አብረን የምናየው ይሆናል ማለት ነው። እስከዛው እስከምንገናኝ ድረስ ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። አመሰግናለሁ ስለተከታተላችሁ።